ሰላም እንዴት ናችሁ? በዛሬው ቪዲዮአችን የምናየው ቦሌ ሚጋ አካባቢ የሚገኝ አፓርትመንት ሲሆን ይሄ አፓርትመንት የራሱ ጂም፣ ስቲም፣ ሳውና፣ ጋዘሪንግ ኤሪያ፣ የተለያዩ ጌሞች ያሉበት ቦታ እንዲሁም ከነ ፉል ፈርኒሽድ የሆነ ቤት ነው። አብረን ቪዲዮውን መጨረሻ ላይ ዋጋውን ምነግራችሁ ይሆናል። ይሄኛው አንደኛ ፎቅ ላይ የሚገኝ ሲሆን ጋዘሪንግ ኤሪያ ነው። ቴብል ቴኒስ፣ ፑል፣ ጆተኒ፣ ቲቪ አለ። የተለያዩ ፕሮግራሞች ሲኖሩብን እዚህ ማድረግ እንችላለን። የራሱ ኪችን አለው፣ ስቶር አለው። በረንዳው ሰፊ ነው። ለተለያዩ ፐርፐዞች መጠቀም እንችላለን። በተለይ ከቤተሰብ ከጓደኞች ጋር ጊዜ ማሳለፍ ስንፈልግ ይሄ ተመራጭ ቦታ ይሆናል። እዚህ ጋር የምናገኘው የኪችን ሲሆን የጋዘሪንግ ኤሪያው ድግስ ካለብን የተለያዩ ፕሮግራሞች ሲኖርብን እዚሁ ኩክ አድርገን እዚሁ መጠቀም እንችላለን። ከዚህ ደግሞ ፊት ለፊት የምናገኘው ስቶር ነው። የተለያዩ ምግቦች ሊሆኑ ይችላሉ። ወደ ቤቱ ስንመጣ እዚህ ጋር እንደምታዩት ፉል ፈርኒሽድ የሆነ ቤት ነው። ሶፋ፣ ዳይኒንግ ቴብል፣ ቲቪ፣ አልጋዎች ሁሉም ገብቶለታል። እዚህ ጋር ገራሚ የሆነ የከተማችን እይታ እናገኛለን። በተለይ በምሽት በጣም አሪፍ ነው። የምር ብታዩት እንዴት እንደሚያምር በምሽት ይህንን የመሰለ ቪው እናገኛለን። ሁሉም እቃ ተሟልቶለታል። ላውንደሪ አለ እንደምታዩት። ጠረጴዛዎቹ፣ ፍሪጅ፣ ኦቨን ሁሉ ነገር የተሟላለት ነው። እንዲሁም ገና ይቀራል የሚገቡበትም አሉ ዲኮር ለማድረግ አሁን ገና ስለሆነ ነው። ይሄ ቤቱ አሁን ያለቀ ቤት ስለሆነ ነው እንደዚህ ሆነው። ብራንድ ኒው ቤት ነው። እዚህ ጋር አልጋ አለ። ሌላ ደግሞ ብዙ አፓርትመንቶች ላይ ያልተለመደ ዎኪንግ ክሎዜት አለው። ይሄ አፓርትመንት እንደምታዩት በሁለት በኩል ሳይድ ቁም ሳጥን አለው። ከዎኪንግ ክሎዜት ይቀጥለው ደግሞ የምናገኘው ባዝሩም ነው። ባዝሩሙ እዚህ ጋር እንደምታዩት በጣም አሪፍ ነው። ሻወር በዛ ሳይድ ሻወር አለ። እዚህ ጋር ደግሞ ባዝ አለ። እዚህ አፓርትመንት ውስጥ ወደ 4 የመታጠቢያ ክፍሎች አሉ። እያንዳንዱ ክፍሎች የራሳቸው አላቸው። አንድ ደግሞ ኮመን የጋራ አላቸው። እንዲሁም ፊኒሽንግ ማቴሪያሉ ከውጭ በመጣ በጣም አሪፍ የሆነ ፊኒሽንግ ማቴሪያል ነው። እዚህ ጋር የምናገኘው ላውንደሪ ሩም ነው። ከፈለገ ለሌላ ፐርፐዝ መጠቀም እንችላለን፣ ግን እዚህ ላውንደሪ ሩም ነው። በመቀጠል ሌላ መኝታ ቤት አለ። ከዛ ስንቀጥል የምንሄደው ወደ ኪችን ነው። ኪችኑ ጋር ሌላ ባልከኒ፣ ሌላ ቪው ጽድት ያለ እንደ መጀመሪያ ላይ ሳሎን ላይ ኦፕን ኪችን አለ። እዚህ ጋር ደግሞ ሌላ ሁለተኛ ኪችን አለው፣ ባልከኒ አለው። ኪችኑ እንደምታዩት ከተማዋን ይሄ ፊት ለፊት የሚታየው ዋናው ቦሌ ሮድ ነው። እሱን እያየን እዚህ ጋር ኩክ ማድረግ እንችላለን። በጣም ሞደርን የሆነ ኪችን ነው። እቃዎቹም ፊኒሽንግ ማቴሪያሉም በጣም ብራንድ ነው።
እንግዲህ እንዳያችሁት ጂሙም ስፓው፣ ሳውናው፣ ጋዘሪንግ ኤሪያውን እንዳያችሁት በጣም አሪፍ ቦታ ነው። ቤቶቹ ጋር ብንመጣ ባለ 3 መኝታ ቤት የሰራተኛ ክፍልን ሳይጨምር ቤድሩም የራሷ ሽንት ቤት ያለው አለ። በአጠቃላይ ወደ 4-5 ሽንት ቤት ያለው 3 ሜን ቤድሩሞች አሉት። ላውንደሪ ሩም የተካተተለት ነው። የዚህ ቤት ዋጋ የሚሆነው $3000 ነው የሚሆነው በወር ክፍያ ነው። መባ ላችሁ በአዶሊስ ፕሮፐርቲስ ስር ታገኙኛላችሁ። ቁጥሬም እዚህ ጋር ከስር ጽፌላችኋለሁ። ቴንኪዩ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።